ሰበብ ሆኖ ሊሆን ይችላል። ሐቂቃ አንድ ታሪክ አለ፣ ብዙዎቻችሁ ታውቁት ይሆናል። ያ ታሪክ ትዝ ሲለኝ አንዳንድ ጊዜ ችግሮች ቀለው ይታዩኛል። ኢብኑ ሒባን ናቸው የዘገቡት። ክስተቱ ደግሞ ከአብደላህ ብን ሙሐመድ ጋር የተከሰተ ጠይብ እና አብደላህ ብን ሙሐመድ የሆነ ቀን ለጥበቃ ስራ ብዬ ወደ ቀይ ባህር ዳርቻ ሄድኩኝ ይላል። ከዛ ወደ ባህር ዳርቻ አካባቢ ላይ አንዲት ጎጆ አየሁኛል። በጎጆ ውስጥ ደግሞ አንድ ሰው አለ። ሱብሓነላህ፣ የሚገርመው ሰውየው እጅም እግርም የለው፣ ሐታ መስማትና ማየት የከበደው ነበር ይላል። ከሰውነት ክፍሉ ምናልባት ይጠቅማል ተብሎ የሚታሰበው ምላሱ ነበረ። በዚህ ሁኔታው ግን አላህን ያወድሳል፣ ዚክር ያደርጋል። ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር ይላል። ተገረሙ። አብዱላህ ብን ሙሐመድ በጣም ተገረመ። ይህ ሳይገርመው ዚክር ማድረጉ ሳይገርመው ደግሞ ሰውየው አላሁመ አውዚዕኒ አን አሽኩረ ኒዕመቲከ አለቲ አንዓምተ ቢሃ ዐለይ ወፈضልተኒ ዐላ ከሲር ሚመን ኸለቅተ ተፍዲላ ይላል። ጌታዬ ሆይ አንተ በእኔ ላይ የዋልክልኝን ጸጋ አመሰግን ዘንድ እገዘኝ ይላል። አንተ እኮ ከፈጠርካቸው ፍጡራኖች ሁሉ እኔን ከፍ አደረግከኝ፣ እኔን አከበርከኝ፣ እኔን አለከኝ ይላል ይህ ሰው። ከዛ በጣም ገረማቸው አብደላህ ብን ሙሐመድ። ይህ ሰው ገረማቸው። እጅ የለውም፣ እግር የለውም፣ ሐታ መስማት ማየት ይከብደዋል። በምላሱ ግን አላህን እንደዚህ እያለ ያመሰግናል። እና ይህ ንግግሩ በጣም ገረመኝና እንደው ለየትኛው ጸጋ ይሆን አላህን የሚያመሰግነው እያልኩ በጣም ተገረምኩኝ ይላል። ከዛ ወላሂ ለአትየነ ሀዘ ረጁለ ወለአስአለነሁ አነ ለሁ ሀዘል ከላም ወላሂ ይህን ሰውዬ ሂጄ ይህን ንግግር እንዲል ያነሳሳው ምን እንደሆነ ጠይቀዋለሁኝ አሉ። ጠይብ ከዛ እሱ ዘንድ ሄዱ፣ ይህ ደካማ ሰው ዘንድ። አሰላሙ ዓለይኩም አሉ። ሰላምታ አቀረቡለት፣ ተዋወቁና ፈአዩ ኒዕመትን ሚን ኒዓሚላሂ ዓለይከ ተሕመዱሁ ዓለይሃ ወአዩ ፈዲለትን ተፈደለ ቢሃ ዓለይከ ተሽኩሩሁ ዓለይሃ አሉት። እንዶ አላህ በአንተ ላይ ምን አይነት ጸጋ ውሎልህ ነው አላህን የምታመሰግነው? ምን አይነት ችሮታ በአንተ ላይ ውሎልህ ነው አላህን እንደዚህ የምታለቀው የምታመሰግነው ብዬ ጠየቅኩታል። ሱብሓነላህ። ሰውየው ምን አለ? ወማ ተራ ማ ሰነዐ ረቢ ወላሂ ለው አርሰለ ሰማዐ ዐለየ ናረን ፈአሕረቀትኒ ወአመረ አልጅባለ ፈደመረትኒ ወአመረ አልቢሓረ ፈገረቀትኒ ወአመረ አልአርض ፈበለዐትኒ መስተድቱ ሊረቢ ኢላ ሹክራ ሊማ አንዓመ ዐለየ ሚን ሊሳኒ ሃዛ። ሱብሓነላህ። ምን አለው ሼኹ? ይሄ ሰውዬ አላህ በእኔ ያደረገውን አስተውልሃል? ወላሂ አላህ ግዙፏን ሰማይ እሳት አድርጎ ቢልክብኝ ብታቃጥለኝ፣ ትልቁን ተራራ አላህ ልኮብኝ በዛ በተራራ አላህ እኔን ቢጨረምተኝ ማለት ነው፣ ባህርን ለቆብኝ በውሃ አላህ ቢያሰጥመኝ፣ ሐታ ምድርን አዞብኝ ከነ ነፍሴ ምድር ብትውጠኝ፣ ወላሂ ጌታዬን ከማመስገን ውጭ ወደ ኋላ አልልም አለ። ለምን አትልም? ሊማ አንዓመ ዐለየ ሚን ሊሳኒ ሃዛ። ሱብሓነላህ። በዚች በአንድ ምላሴ አላህ በእኔ ላይ በዋለልኝ በዚች በአንድ ምላስ አላህን ከማመስገን ወደ ኋላ አልልም አሉ ማለት ነው። እናንተስ አላህ በእኛ ላይ ስንት ጸጋ ውሎልናል? እስኪ 5 ደቂቃ ሰጥታችሁ አላህ በእናንተ ላይ የዋለላችሁን ጸጋ ጻፉት፣ አስተውሉት እስኪ። ጠይብ ይህ ሰው የሚገርማችሁ ሐታ መጨረሻ ላይ በጣም የሚወደው ልጅ ሁሉ ያጣል። ታሪኩን ምናልባት ሰዓት እንዳይሄድ ብዬ ጠይብ ኢንሻአላህ ታሪኩን ይጨርስላችሁ። ከዛ በኋላ አብደላህ ሙሐመድ
ይህን ሲላቸው በጣም ተገረሙ። ነገር ግን ሼኹ ይህ ደካማ አባት ወላኪን ያ ዓብደላህ ኢዛ አተይተኒ ሊ ኢለይከ ሓጃ ቀድ ተራኒ ዓላ አይ ሓለ አነ ለስቱ አቅዲር ሊነፍሲ ዓላ ضርን ወላ ነፍዕ ግን እንደምትመለከተኝ አሉት አንተ ዓብደላህ ሆይ አንድ ነገር ላስቸግርህ ሁኔታዬን እንደምታየው ነው አንድ ጉዳይ እንኳ ቢገጥመኝ ለመፈጸም አቅሙ የለኝም አንድ ለእርዳታ የማይለኝ አንድ ልጅ ነበረኝ አለ ማለት የሶላት ወቅት መድረሱን ይነግራቸዋል ውዱእ ያስደርጋቸዋል ሲረባቸው ምግብ ይሰጣቸዋል ውሃ ሲጠማቸው ውሃ ይሰጣቸዋል እና እንደዚህ አይነት ልጅ ነበረኝ ነገር ግን ከ3 ቀን ወዲህ የት እንደሄደ ምን እንዳጋጠመው አላውቅም ጠፍቶኛል እስኪ እሱን በማፈላለግ ላይ አግዘኝ አሉት አብደላህ ብን መሐመድ መርሐባ አብሽሩ ችግር የለም አላቸው ችግር የለም ልጁን ኢንሻአላህ ፈልግላችኋለሁ አላቸው አብደላህ ብን መሐመድ ልጁን ለመፈለግ ገና ወጣ ከማለቱ ብዙም ሳይርቅ በወንዞች አካባቢ ላይ ልጁ ልብሱ ተቦጫጭቆ በእንስሳዎች ተበልቶ አገኘ አብደላህ ብን መሐመድ ደነገጠ ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን እያለ መጮህ ጀመረ አብደላህ ብን መሐመድ ልጁ ሞቶ ሲያገኙ ከዛ አብደላህ ብን መሐመድ ለሰውየው ምን ብዬ እንዴት ብዬ ማስረዳትና መናገር እንዳለብኝ ይጨነቀኛል እንደዚህ አይነት ላይ ያለ ሰው እንደዚህ አይነት ችግር ሲያጋጥመው ምን ብሎ ያስረዳ ምን ብሎ ይንገረው ከዚያ ወዲያው የነቢዩላህ አዩብ ታሪክ መጣልኝ ይላል በቃ በነቢዩላህ ታሪክ ላጽናናው አሰብኩኛል ፈተና ትዝ ሲላችሁ ያኒ ፈተና ሲደራረብባችሁ ነቢዩላህን አዩብ ካስታውሳችሁ ይቀላችኋል ወአዩበ ኢዝ ናዳ ረበሁ አኒ መሰኒየ ዱር ወአንተ አርሐሙ ራሒሚን ተመልከቱ እና የነቢዩላህ አዩብን ታሪክ ልንገረውና ከዛ በኋላ ስለ ልጁ ሞት እነግረዋለሁ አሉ ያኒ ፈለማ አይተቱ ሰለምቱ ዐለይህ ፈረደ ዐለየ ሰላም መጣሁኝና አሰላሙ ዐለይኩም አልኩት ሰላምታ መለሰልኛል ቃል አለስተ ቢሳሒቢ ያ ጓደኛዬ አልነበርክ እንዴ ከትንሽ ጊዜ ከደቂቃዎች በፊት ያናገርከኝ ቁልቱ በላ እኔ ነኝ ቃል ማ ፈዐልተ ፊ ሓጀቲ እንደው ጉዳይን ከምን አደረስክ ብሎ ጠየቀኛል የልጅን ጉዳይ ከምን አደረስክ ብሎ ሲጠይቁት ተመልከቱ እንዴት ብሎ እንደሚያስረዳው ግራ ገብቶታል ምን አለ አንተ አክረሙ ዐለላህ አም አዩብ ነቢይ አለ አላህ ዘንድ አንተ ነህ የተከበርክ ወይንስ ነቢዩላህ አዩብ ነው ቃል በል አዩቡ ነቢዩ አይ ነቢዩላህ አዩብ ነው የተከበረ አለ ቃል ሀል ዐሊምተ ማ ሰነዐ ቢሂ ረቡሁ ጌታው በነቢዩላህ አዩብ ላይ የሰራውን ሰምተሃል እሱን ታሪክ ታውቃለህ አለይሰ ቀድ ብተላሁ ቢማሊሂ ወአሊሂ ወወለዲህ አለ ሽማግሌ አዎ አላሁ ስብሓነሁ ወተዓላ በገንዘቡ በልጆቹ በቤተሰቦቹ አልፈተነውምን ብሎ መለሰለት ሽማግሌ ቃለ በላ አዎ በእርግጥ ትክክል እንደ ስርህ ፈትኖታል አለው አብደላህ ብን መሐመድ ፈከይፈ ወጀደሁ ጌታውስ እንዴት አገኘው አዩብን ቃል ወጀደሁ ሳቢረን ሻኪራ ታጋሽና መስጋኝ ሆኖን አገኘው ጌታው አያችሁ መርዶ መንገር ይከብዳል እንደዚህ አይነት መርዶ ደግሞ ለመንገር በጣም ይከብዳል እንዴት ብሎ እንደሚነግረው ግራ ገብቶታል ይህን ጥያቄ ደጋገመበት አብደላህ ብን መሐመድ ይህን አይነት ጥያቄ ሲደጋገምበት ሰውየው ግራ ገባውና አውጅዝ ረሒመከላህ አላህ ይዘንልህና እስኪ ሐሳብህን አሳጥርና ወደ ዋናው ጉዳይ ይገባል እንግዳውስ ለፍለጋው የላከኝ ልጅ አውሬ በልቶት በእንስሳዎች ተበልቶ ነው ያገኘሁት ብሎ ነገረው ፈአዕዘመ አላሁ ለከል አጅር
ወአልሃመከ አሰብር አላህ ምንዳህን ያብዛው ትዕግስትህንም ያልብስሃል። ሱብሓነላህ ከባድ ነው አይደለ? ይሄን አለው እንደዚህ አንጠልጥዬ አልተዋችሁም፣ ቀጣይ እንጨርሰዋለን አላችሁም። አሁን ጠይብ ዋሲል ቃለ ምን አለ ሰውየው? አልሐምዱሊላህ አለዚ ለም የኽሉቅ ሚን ዙርየቲ ኸልቀን ያዕሲህ ፈዩዓዚበሁ ቢናር። አላህ ስብሓነሁ ወተዓላ አመሰገነ። ከዝርያ መካከል በእሳት የሚቀጣውን በሱ የሚያምፅን ሰው ላልፈጠረ ጌታ ምስጋና ለሱ ይሆናል። ወሻቀ ሻቀተን ፈማት። ከዛ በኋላ ይህንን እንዳለ ነፍሱ ወጣች፣ ያ ሰው ሞተ። ሱብሓነላህ። አብዱላህ ብን ሙሐመድ ሁለት ችግር አጋጠመው። የልጁ መሞት፣ የዚህ ሽማግሌ ደግሞ መሞት። ከዚያ ያኒ ከፈን አደረግኩኝ፣ እሱን ከፈን አደረግኩለት ይላል ሙሐመድ ብኑ ዓብድላህ ዓብዱላህ ብን ሙሐመድ ማለት ነው። ከራስጌው አጠገብ ቁጭ ብዬ በማልቀስ ላይ እንዳለው ድንገት የሆኑ ሰዎች መጡ ይላል። ጠይብ ከዛ በኋላ ፈቃሉ ያ ዓብደላህ ማ ሓሉክ ወማ ቅሰቱክ፣ ምን ሆነህ ነው? ሁኔታህ ምንድን ነው? ታሪክስ ምንድን ነው? ብለው ሰዎች ጠየቁት። ፈቀሱስቱ ዓለይህም ቅሰቲ ወቅሰተሁ፣ የኔንም ታሪክ የእሱንም ታሪክ ነገርኳቸዋል፣ የተከሰተውን ክስተት። ፈቃሉ ሊ እነዚህ ሰዎች ለን ያሉኝ እክሽፍ ለና ዐን ወጅሂ፣ እስኪ ፊቱን ግለጥልን፣ ፈዐሳ አን ነዕሪፈህ፣ ምናልባት ልናውቁም እንችላለን፣ እስኪ ፊቱን እንየው አሉ። ፈከሸፍቱ ዐን ወጅሂ አለ። ከዛ ይሄንን ሰውዬ ፊቱን ከፈትኩላቸው አለ። ሐታ የሚገርመው ሰዎቹ ሰውን እንዳዩት ቀጥታ ወደቁበታል። አንዴ ግንባሩን፣ አንድ አይኑን፣ አንድ እጁን እየፈራረቁ እየተሻሙ ይስሙት ጀመራል ሰውየውን። ሱብሓነላህ ያውቁታል ማለት ነው። ይህ እኮ አላህ ሐራም ካደረገበት እይታውን የሰበረ ሰው ነው። ይህ እኮ ሰዎች ተኝተው ሌሊት ተነስቶ ሲሰግድ የነበረ ሰው ነው። ይህ እኮ አላህን ሲገዛ የነበረ ሰው ነው እያሉ እጅ እግሩን መሳም ጀመሯል። መን ሃዛ የርሐሙኩሙላህ፣ እኔ ግን አላወቅኩትም፣ አላህ ይዘንላችሁና ይህ ሰው ማን ነው ብሎ ጠየቃቸው። እሱ ያውቀውም በአጋጣሚ ነው፣ ለጥበቃ በሄደበት ሰዓት ነው ባህር ዳርቻ ላይ ያገኙ። ቃሉ አቡ ቂላበት አልጁርሚ ሳሒብ እብን ዓባስ ለቀድ ካነ ሸዲድ አልሑብ ሊላህ ወሊነቢይ ሰለላሁ ዐለይሂ ወሰለም። አቡ ቂላባ ይባላል አሉ። ሱብሓነላህ የዓብደላህ ብኑ ዓባስ ጓደኛ ነበር። ለነቢዩና ለአላህ ትልቅ ውደታ የነበረው ሰው ነበረ ብለው ነገሩት። ሱብሓነላህ አቡ ቂላባ ትዝ ይበላችሁ ስትፈትኑ። ከዛ ፈቀሰልናህ ወከፈናህ፣ ያኒ ያጠብነው ከፈን አደረጉለት። ወሰለይና ዐለይህ ወደፈናህ፣ ሰገርንበትም ያኒ ቀበርነው አለ። ፈንሰረፈ አልቀውም ወንሰረፍቱ ኢላ ሪባጢ፣ ሰዎችም ወደ ቦታቸው ወደሚሄዱበት ቦታ ሄዱ፣ እኔም ደግሞ ወደ ጥበቃዬ ተመለስኩኝ ይላል። የሚገርመው አብዱላህ ብን ሙሐመድ ማታ ላይ ተኝቼ ጋደም እንዳልኩኝ በህልሜ አቡ ቂላባን የጀነት ልብስ ለብሶ በጀነት ጨፌ ሲዟዟር አየሁት ይላል። ሰላሙን ዐለይኩም ቢማ ሰበርቱም ፈኒዕመ ዑቅበ ዳር። ይህን የቁርአን አንቀጽ እያነበበ በጀነት ጨፌ ላይ አየሁት ይላሉ። ቁልቱ አለስተ ቢሳሒቢ፣ ቆይ ግን አንተ ጓደኛ ያልነበርክ እንዴ? ቃለ በላ፣ አዎ ጓደኛህ ነኝ ጓደኛህ። ቁልቱ አና ለከ ሃዛ፣ ታዲያ ይህንን ከየት አገኘህ? ይህን የመሰለ ጸጋ ከየት አገኘህ አልኩት አሉ አብዱላህ ብን ሙሐመድ። ቃል ኢነ ሊላሂ ደረጃት ላ ቱናሉ ኢላ ቢሰብሪ ዐንደ ልበላእ ወሹክሪ ዐንደ ረኻእ። ሃዛ ሁወ ሻሂድ። ለአላህ ስብሓነሁ ወተዓላ እኮ ደረጃዎች አሉት። በሰብር በችግር ጊዜ በመታገስና በደስታ ጊዜ አላህን በማመስገን እንጂ የማይገኙ ጸጋዎች ለአላህ አሉት ብሎ መለሰልኝ ይላል። አለ እያህል አስረዝሜዋለሁኝ።
የዛሬውን ባረከላሁ ፊኩም። ግን አቡ ቂላባ ትዝ ይበላችሁ። አቡ ቂላባን ታሪክ ወደ ህይወታቸው አምጡ። አላህን ያመሰግናል። ያ ብቻ ሳይሆን ደግሞ ፈضልተኒ ዐላ ከሲር ከብዙ ሰዎች በላይ ምን ብለኸኛል? አልቀኸኛል ይላል። ጠይብ ሱብሓነላህ። ስለዚህ አላህ ስብሓነሁ ወተዓላ አመስጋኞች አላህ ያድርገን። الله الله يرزقنا. نكتفي بهذه الأقدار لهذه الليلة المباركة. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك.